በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የሦስተኛ ሳምንት እሁድ ምኵራብ ይባላል። መድኃኒታችን በምኵራበ አይሁድ ተገኝቶ ለታሰሩት ነፃነትን፣ ለሞቱት ሕይወትን፣ ለድሆች ወንጌልን፣ ለተጠቁት ነፃነትን፣ በፍርድ ላሉት ዓመተ ምሕረትን ስለማስተማሩ በትምህርቱም ስለመደነቁ ይሰበካል፣ ይዘመራል። ስያሜው የቅዱስ ያሬድ ነው። መድኃኒታችን በምኵራብ የሠራቸው ነገሮች እያስታወሰ ስለዘመረ ዕለቱ ምኵራብ ተባለ። ይህም የዐቢይ ጾም ሦስተኛ ሰንበት ነው። መዝሙሩ ቦአ ኢየሱስ ምኵራበ አይሁድ፣ ኢየሱስ ወደ አይሁድ ምኵራብ ገባ። በቅዳሴ ጊዜ የሚነበቡ የመጽሐፍ ቅዱስ ክፍሎች የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆላስይስ የተላከው ምዕራፍ 2 ከቁጥር 16 ከፍጻሜው፣ የያዕቆብ መልእክት ምዕራፍ 2 ከቁጥር 14 እስከ ፍጻሜው፣ የሐዋርያት ሥራ ምዕራፍ 10 ከቁጥር 1 እስከ 9። ምስባክ እስመ ቅንዓተ ቤትከ በልዐኒ ትዕይርቶሙ ለእለ ይትቀየሩከ ወድቀ ላዕሌየ ወቀጻዕክዋ በጾም ለነፍስየ። መዝሙረ ዳዊት 68 ከቁጥር 9። የቤትን ቅናት በልቶኛል፣ የሚሰድቡም ስድብ በላይ ላይ ወደቀ፣ ነፍሴንም በጾም አስመረርኳት። ወንጌል የዮሐንስ ወንጌል ምዕራፍ 2 ከቁጥር 13 እስከ 25 ቅዳሴ የጌታችን ቅዳሴ ይሆናል። እስመ ቅንዓተ ትዕይርቶሙ